አዘንተኛው አዘኑን ቢጨርስበት የተሻለ ነው። የሞተን ሰው አላህ ይማረው አውፊ በለው ይባላል እንጂ ሌላ አይደለም። ያንን ገና ወደፊት ረጅመን ቢልሆይ ወደፊት ይሰሩበታል ይሄን ያመልኩበታል ብሎ ነገር ረጅመን ቢልሆይ እንኳን እዚህ ገጠርም የለ እንኳን እዚህ ቴክኖሎጂው ረቀቀበት ጧራ ፍለጋ እንጂ ሌላ ምንም የተለጠሩበት ነገር የለም። ለሞተ ሰው ዱዓ ነው የሚደረገው አላህ ይማረው ነበር የሚደረገው። እነሱ ድሮውንም ያው ተርግማን በቀር ሌላ የለምሽ የሚያስከትሉት የሚያው ነው። ሱኮ ተድሮ ጀምሮ ምንድነው አይታችሁታል ኪታባቸውን أحمد البديع طندتا لا يعرف له تاريخ صحيح والمشهور أنه كان جاسوسا في دولة المسلمين وقبره أكبر الأصنام في ديار المصرية يجتمع عنده أكثر من 300,000 حاج إلى هذا الصنم الأكبر عجل الله بهدمه هو وغيره في مصر وغيرها. أحمد البديع نانستو من دينا واتو والمشهور بلو أنه كان جاسوسا في دولة المسلمين وقبره أكبر الأصنام في ديار المصرية عجل الله عليه بهدمه الله يناديونا طولو بفتنة وحرقه علو يا قاتلونا علو دعاء لما هو يادركوت عجل الله بهدمه وحرقه علو هو علو يا أحمد البديع قبر وغيرها يليلانم علو في مصر علو زيتي مصر ملاي وغيرها ليلام عالم يتم عالم لا يالن دوم الله انديو الله يناديو الله قاتل بلو برغمان اسقمطوال شرح القوم لا የሚባለው ኪታባቸው ላይ ነዝብ የተመልከቱት እነሱ እርግማን እሽግ አንድ ሰው ሽርክ ያየበትን ያን ሙሽሪኩን ተላይ ያለውን አይቶ የሚሰራውን ያን መከልከል እንጂ የሄድን ሰው ማንሳት ምን ይባላል? ለምን ተዛሬ አላነሷቸውም? ሁሉ ኸልቅ ለሸኾቹ ጠበቃቸው መሆኑን መገንዘብ አለበት። ይሄን ብቻ አይደለም في جميع أقطار العالم ያለው ጠበቃቸው ነው። መዲነቱል ሙነወራና መከተል ሙሸረፋ ላይ ዓለም የሚሰበሰብበት ስርፋ ላይ ዑለማ መሆናቸው አዝሃሪን ኸልቅ መሆናቸው ጥሩ የአላህ ባሪያ መሆናቸው ታምኖባቸው ዓለም አውቋቸው መዲነቱል ሙነወራና መከተል ሙሸረፋ ላይ ሶላተል ጋኢብ መሰገዱ ከዚህ የበለጠ ነገር የለም። ለነጃሺ ነበር ሀበሻ ላይ ሶላተል ጋኢብ ሐረመይን ላይ የተሰገደላቸው መካ የተሰገደለው እሳቸው ምን ነጃሺ ቢሳኒ ሆኖ ማለት እና ይሄንን በዕልሙ ደረጃ እንግዲህ ዑምራ ያስጨርሳል አደቡ ወሳኝ ነው እና ዒልሙን ዑለሞቹ ጋር ነው ያለው። ምን ይላል ብሎ ተመጠየቅ ጎንበስ ብሎ መቅራት ትልቅ ነገር ነው። ኃይለኛ ነገር ሷለ ዒልም መዋረድ ኃይለኛ ስለሆነች ነው አቋት ነው። ዒልሙ ፈላጊ በሚሄድበት ቦታ ላይ መሬት እግሩ እንዳይረግጥ መላእክት ክንፉን ያነጥፈላታል። የመላእክት ክንፍ እየረገጠ ነው የሚሄደው ዒልም ፈላጊ የተባለው። ስለሆነ ልታዝኑልን ይገባል። ማዘን ማለት ክፉ መናገሩን መተው ነው። እባካችሁ እናንተም ወንድሞቻችን ናችሁ። لا إله إلا الله على سو مشرك አይደለም። إذا رأيتم الرجل يعتاد المسجد فاشهدوا له بالإيمان ነው እንጂ ያለው መስጂድ ሲገባ ታያችሁ ሰውየውን መለስ ቀለስ ሲል ታያችሁት ይሄ ሐቂቃ ኢማን ያለው ሰው ነው በላችሁ ሙእሚን ነው በላችሁ መስክሩ ነው እንጂ ያሉት
ሀዛ ሙሽሪኩን በሉት ይሄን አላሉም። አሰላሙ አለይኩም ወራህመቱላሂ ወበረካቱ